ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች ያሉትን ወቅታዊ ሁኔታዎች በተመለከተ ወደ እናንተ የምናደርሰውን ከፋኖ መንደር የተሰኘውን መራግብራችን ነው ይዘን የቀረብነው። ፋኖ ኃይሎችን በራሳቸው መራግብር ጥቃት በመፈጸም በርካታ ድሎችን እንዳገኙ ነው የሰማነው። እስቲ ከዚህ አንፃር ያሉትን መረጃዎች ደግሞ በተከታይነት ብታካፍለን። ከዛሬው ድል ነሳና በጣም የሚያስደንቅ ድል ነው በጎጃም የተገኘው። በተለይ በዋናነት ምዕራብ ጎጃም አዴት እንዲሁም ጎንጅን ቆለላ እና ፈረስ ቤት ደጋዳሞት ያው እንደተለመደው ማለት ይቻላል ደጋዳሞትን ከበባ በመፈጸም በዛ በከተማው ሰፍሮ የነበረውን ያገዛዙ ጦር በአራት አቅጣጫ መተው ሰራዊቱን ደምስሰው የቀረው ማርከው በከተማው ላይ አሰልፈው ሲነዱ ይታያሉ። እንግዲህ ደጋዳሞት ለአምስተኛና ለስድስተኛ ጊዜ ያገዛዙ ጦር ይገባል አይወጣም። አሁን ከተማዋ በቁጥጥር ውስጥ ገብታለች። ባህር ዳር ከተማ 45 ኪሎ ሜትር ርቀት ላይ የምትገኘው አዴት ከተማ እንዲሁም 55 ኪሎ ሜትር ርቀት ላይ የምትገኘው ጎንጅን ቆለላ ከተማ ሁለቱን ከተሞች የጎጃም ፋኖ ሁለቱም በተመሳሳይ ሰዓት ጥቃት በመፈጸም ተቆጣጥሯቸዋል። ከተሞችን በርካታ ሰራዊት ነው የተገደለው፣ በርካታ ጦር ነው እጁን የሰጠው ማለት ይቻላል። በምዕራብ ወሎ መካነ ሰላም ከተማ አቅራቢያ ያገዛዙ ጦር በኮንክሪት ምሽግ ሰርቶ የቁም ምሽግ ሰርቶ ራሱን እየተከላከለበት የሚገኘው አራት የኮንክሪት ምሽጎች በፋኖ ኃይሎች ተመተው አራቱም የመከላከያ ምሽጎች ተሰብረው የፋኖ ኃይሎች መቆጣጠራቸውን በዛሬው ዕለት አስታውቀዋል። ጥቃቱ የደረሰበት 11ኛ እዝ ያገዛዙ ጦር በሱባ ሜዳ፣ በክሬቸር፣ በሱዬና አሜዳ በተባለ ቦታ ላይ የነበሩ የኮንክሪት ምሽጎች ተሰብረው ያገዛዙ ጦር ወደ ከተማዋ ሸሽቶ ከመግባቱ በተጨማሪ በከተማዋ ላይ አሁንም ውጊያ እየተደረገ እንደሆነ መረጃዎች የሚያመላክቱት። በዛሬው ዕለት እንዲሁ ከባህር ዳር ከተማ አቅራቢያ ያገዛዙ ጦር ከመራዊ ከተማ መሸንቲና ጭንታ ከተባለ ቦታ ላይ ወደ ኤፌሲ ሐሙሲት አማሪትና ድርሽት ወደ ተባሉ አካባቢዎች ያገዛዙ ጦር በከባድ መሳሪያ ታጅቦ የፋኖ ኃይሎችን ለመምታት እንቅስቃሴ በሚያደርግበት ሰዓት ከባህር ዳር ከተማ እነዚህ አሁን የጠቀስኩልህ ከተሞች በ8 እና 9 ኪሎ ሜትር 10 ኪሎ ሜትር ርቀት ላይ የሚገኙ የገጠር ሳተላይት ከተሞች ናቸው። በእነዚህ ከተሞች ላይ የፋኖ ኃይሎች በተደራጀ ሁኔታ ስበው በመምታት በሚለው ስትራቴጂ እና በቆረጣ በርካታ ጉዳት አድርሰውበታል። እንግዲህ በተደረገው ውጊያ ከ20 በላይ የአገዛዙ ጦር ሲደመሰስ የቴዎድሮስ 102ኛ ኮር 11ኛና 22ኛ ክፍለ ጦሮች በጋራ በፈጸሙት የተቀናጀ ማጥቃት አንድ ብሬን፣ አንድ ስናይፐር፣ 11 ክላሽና አንድ መገናኛ ሬዲዮ በዛሬው ዕለት መማረካቸውንና የመጣው የአገዛዙ ጦር ተመልሶ ወደ ወታደራዊ ካምፑ መሸሽ መቻሉን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና በትናንትናው ዕለት በሞጣ እንደሚታወቀው ሞጣ ከተማ ስትራቴጂክ ወታደራዊ ጠቀሜታ ያላት ወደ ወሎ ለመሻገር ወደ ባህር ዳር ለመሄድ ወደ ምስራቅ ጎጃም ማርቆስ፣ ሞጣ፣ ደጀን ወደ ቢቡኝና የተለያዩ ጮቄ ወደ ተባለው አካባቢም ተንቀሳቅሶ የፋኖ ጠንካራ ይዞታዎችን ለመምታት ዋና ማዘዣ ጣቢያ እንደሆነ ይታወቃል። ከዚህ ከሞጣ ከተማ በቅርብ ርቀት በ5 እና 4 ኪሎ ሜትር ርቀት ላይ የሚገኝ ትልቅ ወታደራዊ ማዘዣ ጣቢያ አለ። ሙገር ወታደራዊ ማዘዣ ጣቢያ ይባላል። በዚህ ወታደራዊ ማዘዣ ጣቢያ ላይ የፋኖ ኃይሎች በሌሊት ከበባ በመፈጸም በተለይ የቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ባደረጉት የማጥቃት እንቅስቃሴ 45 የአገዛዙ የመከላከያ ሰራዊት ሲደመሰስ 29 ሚኒሻና የአድማ ብተና ኃይሎችን መግደላቸውን አስታውቋል። በድምሩ 74 የአገዛዙ ጦር ደምስሰዋል። እንዲሁም በተደረገው ውጊያ 40 ክላሽ መማረካቸውን አስታውቀዋል። እንግዲህ ብዛት ያለው የአገዛዙ ጦር ተመቶ የሙገር ወታደራዊ ማዝዣ ጣቢያቸውን ለቀው ወደ ሞጣ ከተማ መሸሻቸውን ለማወቅ ተችሏል። እንዲሁም በትናንትናው ዕለት እንዲሁ በማዕከላዊ ጎንደር ምስራቅ ደንቢያ ሰፋንቅራ በተባለ ቦታ የአገዛዙ ጦር የፋኖ ኃይሎችን ለመምታት ከሮቢት ከተማ ተነስቶ ወደ ተጠቀሰው ቦታ ሲሄድ ጥቃት ደርሶበት ሲንቀሳቀስ የነበረውን የጦሩን መስመራዊ መኮንን ጨምሮ በርካታ የመከላከያ አባላት መገደላቸውን እና የቆላድባ ከተማ ብልጽግና አመራሮችን ጨምሮ በፋኖ ኃይሎች መማረካቸውን ለማወቅ ተችሏል። ወደ ሸዋ ስንሄድ ከጣርማበር ወደ መዘዞ ከተማ ሲጓዝ በነበረ የአገዛዙ ጦር ላይ በተፈጸመው የደፈጣ ጥቃት በተሽከርካሪ ላይ የነበሩ የአገዛዙ ጦር ተመቶ ወደ ጣርማበር ተመልሷል። በመራቤትም እንዲሁ ፈጢራ በተባለ ቦታ የአገዛዙ አየር ወለድ ሚሊሻ ላይ በተፈጸመ ጥቃት ቡራንዳ ወደ ተባለ ቦታ ሲጓዝ የነበረ ፈጢራ በተባለ ቦታ ላይ ተመቶ ከፈጢራ ወደ ቡራንዳ ሲጓዝ ከፍተኛ ጉዳት ደርሶበት የፋኖ ኃይሎች በርካታ የአገዛዙን ጦር መምታታቸውን አስታውቀዋል። እንዲሁም በደብረ ማርቆስ ከተማ በተደ
በተደጋጋሚ ጊዜ ወደ ከተማ በመግባት የአገዛዙን ጦር ሲፈልጉ በቀን በጠራራ ፀሐይ በሌሊቱ እንዲሁም በምሽት በሊነጋ አካባቢ ወደ ከተማው ዘልቀው በመግባት የአገዛዙን ጦር በሌሊት ፓትሮል በሚያደርግበት ሰዓት ለበርካታ ጊዜ የፋኖ ኃይሎች ወደ ከተማዋ በፈጸሙት የማጥቃት በርካታ የአገዛዙ ጦር የአድማ ብተና የሚኒሻ የመከላከያ ኃይሉ በበርካታ ቁጥር መገደላቸው ይታወቃል። በትናንትናው ዕለትም እንዲሁ ከከተማዋ ዳር ስላሴ ተብሎ ከሚጠቀሰው ክፍለ ከተማ ተነስተው ሲጓዙ የነበሩ የአገዛዙ ጦር የቲም መሪውን ጨምሮ 9 የአድማ ብተና አባላትን መግደላቸውን አስታውቋል። እንዲሁም ፓትሮሉ ሲንቀሳቀሱበት የነበረው ፓትሮል በእሳት መጋየቱን አስታውቋል። ከዚህ በፊትም በከተማዋ በተፈጸመ ጥቃት 23 የአድማ ብተና አባላት መገደላቸውን ልብ ይሏል። እንግዲህ በደቡብ ጎንደር ጋይንት አካባቢም እንዲሁ መኮቢያ በተባለ አካባቢ ውጊያ እየተደረገ ነው የሚገኘው።